እንኳን ደህና መጣችሁ። ስለምትከታተሉኝ በጣም አመሰግናለሁ። ዛሬ ማንሳት ያፈለኩት ለምሳሌ አንድ ተቋም ብዙ ሰራተኛ አንድ ቢቀጥር ከ10 ዓመት በኋላ ተመልሶ ማንድ ደርሷል ብሎ ሪቪው ቢያደርግ ብዙ ልዩነቶችን ያገኛል። ምን ማለት ነው? ግማሾቹ ቶሎ አድገው ኬሪየር ፓዛቸውን በትክክል አድገው ሄደው ደህና ቦታ ላይ ደርሰው ደህና ፖዚሽን ላይ ደርሰው ይገኛሉ። ግማሾቹ ደግሞ ትንሽ ቦታ ላይ ነው የሚቆዩት ስታክ አድርገው እና ግማሹ ደግሞ በመሀል ይሆናል እና ይሄን ልዩነት ምንድን ነው የሚያመጣው? ይሄ ልዩነት ከምን የመነጨ ነው ብለን ብናስብ ለዚህ ብዙ ምክንያቶች ሊኖሩ ይችላል። ለምሳሌ ለለውጥ ቶሎ ሪስፖንድ አለማድረግ ሊሆን ይችላል። የትምህርት ዝግጅትም ከልክሎ ሊሆን ይችላል። የተቀጣሪው ፍላጎት በቃ ባለው ፖዚሽን ላይ ረክቶ ረጅም ዓመታት መስራት መወሰንም ሊሆን ይችላል። ይሄ ከሰራተኛም በኩል ወይም ከቀጣሪው ተቋም በኩልም ሊሆን ይችላል እና ይሄ በጥቂቱ ነው። ግን በዋናነት የሰውን ኬሪየር ፓዝ ሊሚት የሚያደርጉ ትልቅ ነገሮች አሉ። ምንድን ነው? ሁሉም ሰው በሀብት ላይ አይወለድም። አብዛኛው ሰው ትምህርት ቤት ይሄዳል፣ ይማራል። ከዛ ትምህርት ጨርሶ ከዩኒቨርሲቲ እንደተመረቀ ስራ ይፈልጋል፣ ያገኝና ይቀጠራል እና በተቀጠረበት በመጀመሪያ አካባቢ ባሉት ጊዜያት ቀጣይ ህይወት ላይ፣ ቀጣይ እድገት ላይ፣ ቀጣይ ፖዚሽን ላይ፣ ቀጣይ ራዕይ ላይ ትልቅ ተጽዕኖ ነው የሚያመጣው እና እንዴት ነው ይሄ? ከተቋምም ከግለሰብ በኩል ብዙ ነገሮች ሊኖሩ ይችላል። ግን በዋናነት ይህንን ነገር ሊወስኑ የሚችሉ ነገሮችን ማንሳት ፈልጋለሁ። ከዛ በፊት ግን አንድ ጥያቄ እስቲ ራሳቸውን ጠይቁ። ለምሳሌ አንድ ፖዚሽን ላይ ለምሳሌ 6-7 ዓመት ወይም ብዙ ዓመት ሊሆን ይችላል የሰራችሁት፣ ቦታውን ፈልጋችሁት ነው ከሆነ ኖርማል፣ ተከልክላችሁ ነው? ማን ነው ከለከላችሁ? ተከልክላችሁ ከሆነ ወይም ራሳችሁን ሊሚት የሚያደርግ ከሆነ ሊሚት ያደርጋችሁ ነገር ምንድን ነው? ለዚህ ጥያቄ ግብዓት እንዲሆን የተሰጣችሁ ስራ ከልባችሁ ሱፐርቫይዘር ኖርም አልኖርም ትሰራላችሁ ወይ? የተሰጣችሁን ስራ ከልባችሁ ነው የምትሰሩት? የሚያያችሁ ሰው ኖርም አልኖርም፣ የሚቆጣጠራችሁ የሚከታተላችሁ ሰው ኖረ አልኖረ ከልባችሁ ነው የምትሰሩት? ሰው አየኝ አላየኝ እያላችሁ የምትሰሩ ከሆነ ብዙ ኔጋቲቭ ነገሮችን ነው የሚያመጣው። ያ ማለት አለቃ ሲኖርና አለቃ ሳይኖር ሲቀር በስራ ቦታችሁ ላይ ያለ ባህሪ የሚቀያየር ከሆነ ጤናማ የስራ ስብዕና የላችሁ። ያ ማለት ስኬት አትጠብቁ። አንድ ስራ አስኪያጅ ባለበትና በሌለበት ሰዓት ስራ ባህሪ የሚለዋወጥ ሰው ካለ ለስራ ተገቢ ሰው አይደለም። የሚያድግ ባህሪ የለው። የቀጠረውን ተቋም የቀጠረውን ድርጅት እንደራሱ አድጎ ሊቆጥር አይችልም። እንደራሱ ድርጅት አድርጎ የሚቆጥር ሰው ነው ነገ የተሻለ ቦታ የሚደርሰው። በተቋሙም ሊሆን በሌላ ወጥቶም በራሱም ስራ ላይ ስኬታማ ሊሆን የሚችለው የተሰጠውን ስራ እንደራሱ ስራ አድርጎ የሚቆጥር ሰው። የተሰጠው ስራ የራሱን ስራ አድርጎ የሚቆጥር ሰው አለቃ መኖር አለመኖር ምንም ልዩነት አያመጣም። ስለዚህ መጀመሪያ አሁን በያዝኩ ፖዚሽን ላይ ስታክ አድርገህ ከሆነ ራስህን መፈተሽ ይጠይቃል። አለቃ ሲኖርና ሳይኖር የተለየ ባህሪ የምታሳይ ከሆነ you are not normal። ስኬት ይርቃቸዋል በእርግጠኝነት ማለት ነው። ይሄ ነው እና ይሄ ከምን ይጀምራል? ለራስ ታማኝ፣ ለስራ ታማኝ መሆን ይጠይቃል። የቀጠረ አካል ራስህ ቢሆን እና ራስን ታሳድገዋለህ። የቀጠረ ድርጅት ያንተ ነው ብለህ ቁጠርና የራሴ ድርጅት ነው ብለህ ውሰድ እና አንተ ራስህ ደግሞ አዘሰንተን ሰራተኛ ሆነና ታሳድገዋለህ። ራስህ ይገባል? ከዚህ የተሻለ ፖዚሽን ይገባል ወይስ ታባርረዋለህ ራስህ? ይሄን ጥያቄ በትክክል መመለስ ለራስ ትክክለኛ ሚዛን ላይ ማስቀመጥ ነው። በዋናነት ምንድን ነው ስራውን የራሱ ስራ አድርጎ አለመስራት። በቃ ማንም አየ አላየ አለቃ ኖረ ያልኖረ የማይዋዥቅ የማይቀያየር ባህሪ ካለ ከማደግ ከመለወጥ ከስኬት የሚያግድ ምንም ነገር ሊኖር አይችልም እና ይሄ ነው ዋናው። ይሄ ማለት የስራ ቦታ ላይ ታማኝነት ማለት ነው። የስራ ቦታ ላይ ታማኝነት ምንን ያካትታል? ለራሱ ታማኝ መሆን፣ ጠንካራ ባህሪ፣ ስነ ልቦና፣ አዎንታዊ የሆነ ለተቋሙ ለቀጣሪው አካል አዎንታዊ የሆነ አመለካከት እንዲኖር ማድረግ። በቃ ማንም አያላየ ማይዋዥቅ ባህሪ፣ ታማኝነት፣ ግልጽነት፣ ሃምብል መሆን። ስራ ምን ይፈልጋል? ስራ የሚፈልገውን እውቀት፣ ክህሎት፣ መረዳት፣ ከጊዜው ጋር የሚለዋወጡ የቴክኖሎጂ ባህሪያትን ጋር አብሮ መለዋወጥ ማድረግን፣ የተቋምን ሞራል እና እሴትን መጠበቅ፣ ምስጢርን መጠበቅ በዋናነት
ቀጣይ ካሪየር ፓስ ወይም ስኬትን በእጅጉ ይወስናል። ለምሳሌ የቀጣሪውን አካል ምስጢር መጠበቅ፣ በቃ ዋናው ማንም ምስጢርን መጠበቅ ሰው አይደለም መቅጠር ጓደኛው አያደርግም። እዚህ ምን ያክል ምስጢረኛ ነህ፣ ምን ያክል ታማኝ ነህ፣ ምን ያክል ስራ ቦታ ላይ ግልጽ ነህ፣ ምን ያክል ቀልጣፋ ነህ የምለው ነገር ቀጣይ ህይወትን በጣም በእጅጉ ይወስናል። እና በስራ ቦታ ላይ ታማኝነትን ለማረጋገጥ ቁልፍ የሆኑ ገጽታዎች አሉ። ለምሳሌ ተጠያቂነት ማለት በቃ በስህተቶች ኃላፊነትን መውሰድ፣ መታረም፣ እንዳይደገም ማድረግ፣ የጉዳዩ ባለቤት መሆን። ሌላ ራስን ችለ መስራት። ሆልድ ባደረገው ፖዚሽን ላይ አንተ ውጤታማ መሆናል። ከማንም በላይ ፖዚሽን የሚፈልገው እውቀት፣ ክህሎት፣ መረዳት፣ መረጋጋት፣ የስነ ልቦና ሊቅነትን ከፍታን ይጠይቅ እና ያንን ማረጋገጥ በፍትሃዊነት መልክ ለምሳሌ ሰርቪስ ሰጪ ተቋም ከሆነ በፍትሃዊነት ደመኞችን እንደዚህ አድርገህ ስራልኝ ብሎ አስተናግዳቸው፣ እንደዚህ አድርግልኝ ካለ በተባልከው ልክ መስራት። ይሄ ስራ ቦታ ላይ ታማኝነት ለመግለጽ ቁልፍ ነገሮች ናቸው። እና ታማኝነት እንዴት ነው የሚታየው? ታማኝነት የሚታየው ታማኝ በመሆን እምነትን በመስራት ጥሩ ስምን በመገንባት ጥሩ ስነ ምግባርን በመገንባት ኃላፊነትን በማውሰድ አለመፍራት፣ የማይዋዥቅ ባህሪን በማሳየት ሱፐርቫይዘር ባለበትና ሱፐርቫይዘር በሌለበት በሁለቱም ታይም ተመሳሳይ የሆነ ባህሪ ማሳየት፣ ለስራ ብቻ ታማኝ መሆን፣ ለህልና መገዛት፣ ሰዓትን ይህን በማድረግ ስኬታማ መሆን ቀላል ነው። ማይቢ እኮ ስራውን የምንጠቀመው ለቀጣይ ወደ ፈለግንበት ጋር ለመድረስ እንደ ድልድይ እየተጠቀመልን ሊሆን እንችላለን አይደለ? ወይም ደግሞ በሞያው በዛው አድገን ሃይር ፖዚሽን ሆልድ ለማድረግም ሊሆን ይችላል። የራሳችን ፍላጎት ሊሆን ይችላል። ግን ፍላጎቱን ምን እንድናሳካ የምንችለው እነኝን ያነሳናቸው ነገሮችን በአግባቡ ስንተገብር ብቻ ነው። he who is faithful in his work will be appointed over many things። የአማርኛው ትርጉም የዚህ በጥቂቱ የታመነ በብዙ ሾማል ነው። ያ ማለት አሁን የተሰጠ ቦታ ላይ ታማኝ መሆን፣ ግልጽ መሆን፣ ኃላፊነት ስሜት እንዲሰማ መሰማት፣ ተጠያቂነት፣ አሁን ባለ ቦታ ላይ በተሰጠ ስራ ላይ ትክክለኛ ሰው ሆኖ መገኘት ቀጣይ እድገትን በትልቁ ይወስናል። አሁን ያለን በትክክል ካልሰራ ቀጣዩን ማን ይሰራ? ቆይታ ጊዜ ምናምን የሚባል ነገር ከዚህ በኋላ ቱ ቢ ኦነስት በዚህ በቴክኖሎጂ ዘመን ይቀራል። ቅጥሩም ራሱ እንደ ድሮ አይሄድም፣ አይቀጥልም። ሞር አድቫንስ ነው ቴክኖሎጂካል። ከቴክኖሎጂ ጋር የሚዘልቅ ነው ስራ ቦታ ላይ የሚዘልቀው፣ ውጤታማ የሚሆነው የሚያድገው። ሳሙኤል ቁጭ ብሎ ሰው ስራ ሊሰራ ይችላል። ምንም ይሁን ከየትም በተሰጠው ስራ ላይ በትንሿ ላይ የታመነ ሰው ነው ትልቅ የሚሰጠው። ትንሿ ላይ ግልጽ የሆነ ሰው ነው ትልቅ የሚሰጠው። ትንሿ ላይ ደግሞ አድምቶ የሚሰራ ሰው ነው ትልቅ ቦታ የሚሰጠው። ስለዚህ መሪ መሆን የሚፈልግ ሰው ጥሩ ተመሪ ነው መሆን ያለበት። አሰሪ መሆን የሚፈልግ ሰው ጥሩ ሰራተኛ ነው መሆን ያለበት። ውጤታማ መሪ፣ በቃ ስኬታማ መሪ መሆን የሚፈልግ ሰው ስኬታማ ሰራተኛ ነው መሆን ያለበት። ጥሩ ተደማጭ የሆነ መሪ መሆን የሚፈልግ ሰው ጥሩ አድማጭ ሰራተኛ ነው መሆን ያለበት። ይሄ ዲስፕሊን ከሌለ እርሰው የኛው በቃ አሁን ያዝከውን ስራ እንደ ድልድይ እየተጠቀምክ ወይም እንደ ድልድይ ለመጠቀም አስበህ ሊሆን ይችላል። ወይም ደግሞ በያዝከው ካሪየር ፓዝ ላይ አድገህ ትልቅ መሆንም ፈልገህ ልትሆን ትችላለህ። ዋናው ነገር አሁን በያዝከው ላይ ታማኝ ነህ ወይ? ብቁ ነህ ወይ? ግልጽ ነህ ወይ? ኃላፊነት ስሜት ይሰማል ወይ? ይሄን ጥያቄ ከመለስክ በቃ ከስኬት የሚያግድ ነገር የለም። እና በጥቂቱ የታመነ በብዙ ሾማል የሚለው ኮንሰፕት ትንንሽ ነገሮችን ላይ አትኩሮ መስራት፣ ትንሽ በቃ ትልቅ የተሰጠ ስራ ትልቅም ሆነ ትንሽም ኮሚት መሆን፣ በትናንሽ ነገሮች ላይ ግልጽ የሆኑ ትኩረት ሰጥተው መስራት እና የዚህ በጥቂቱ የታመነ ብዙ ሾማል ለምለው መሰረቱ የዚህ ሀረግ መሰረቱ ሁሉንም ስራ በተሰጠው ሆልድ ባደረገው ፖዚሽን ሁሉንም ስራ በቁም ነገር መስራት፣ ሲሪየስሊ መስራት፣ ቫልዩ ይኖሩ አይኖሩ የተለየ ነገር ኤክስፔክት አታደርግ፣ ከልብ ሁሉንም ነገር በቁም ነገር መስራት። ሌላኛው ደግሞ አድናቆት ወይም ጭብጨባ ሳይፈልግ አለመስራት። ተደነቅ አልተደነቅ ምንም ከሌላ ሰው ኤክስፔክት አለማድረግ። ቀጣይ እድገት ላይ የሚወስነው ልብ ላይ ነው የሚወሰነው። ያ ማለት ፈጣሪ እንኳን የራስ የሆነ ድርጅት የራስ የሆነ ተቋም የራስ የሆነ ትልቅ ነገር ሊሰጥ የሚችለው አሁን የተሰጠህን በትክክል ስትሰራ፣ በጥቂቱ በተሾምክበት
በትንሿ ላይ ስኬታማ ከሆንክ ነው ትልቁ ጋር የምትደርሰው። እና ለጭብጨባ ወይም ለእውቅና ብለህ አትስራ። ዝም ብለህ ስራ። የሚፈልገውን ቱ ዘ ፖይንት ስራ። ስኬት ርቆ እድገት ርቆ ከሆነ ችግሩ ማጋ እንደሆነ ማየት ያስፈልጋል። ራሱን መገምገም ያስፈልጋል። ስለተከታተላችሁኝ በጣም አመሰግናለሁ። Okay, let's go. Okay, let's go.